አሁን እየሰራን ያለነው ስራ አለ ኦር ትምህርት ላይ ነን። ትምህርቱንም ተያይዘናል። ነገር ግን ጠዋት ስንነሳ ስራ ልሄድ ነው፣ ወደዛ ስራ ልሄድ ነው፣ ትምህርት ደግሞ ሰዓቱ ደረሰ ምናምን የምንለው ከሆነ ታዲያ ለምንድን ነው የምንሰራው? ታዲያ ለምንድን ነው ትምህርቱን እየተማርን ያለነው? ዴስቲኔሽኑ ምንድን ነው? የዛ ነገር መጨረሻው ስላልታየን ነው ማለት ነው። ስለዚህ ጆርኒ ነው እንጂ ሰክሰስ ዴስቲኔሽኑ አይደለም። መዳረሻውማ የሚያስደስት ቢሆን ኖሮ መነሻዎቹ ነው የሚያስደስቱት። አንድ ታክሲ ላይ ተሳፍራችሁ እንዲህ የሚባል ቦታ አድርሰኝ አላችሁት፣ ግን ወደዛ ቦታ ቀጥታ መንገዱን ይዞ እየሄደ ከሆነ ምደርሱበትን ስለምታውቁ ጆርኒው ላይ ምንም ቅሬታ የለባቸው። ግን ያ ታክሲ የሚያዞራችሁ ከሆነ ደግሞ ወይ ደግሞ በሌላ መንገድ የሚሄድ ከሆነ የምትሄዱበትን ቦታ እየሳታችሁ ስለሆነ ያ ነገር ስትረስ ይሰማችኋል፣ ወር መንገዱን ታስተካክላላችሁ ማለት ነው። ህይወታችን ላይስ የምንሰራው ስራ እየተማርን ያለው ትምህርት ቀናችንን የምናሳልፈው እዛ የምንፈልግበት የሚያደርሰን ነው። የሚያደርሰን ከሆነ we have to enjoy the process። እየሄድንበት ያለ ነው፣ እየሰራን ያለ ነው፣ እየተማርን ያለ ነው። መጨረሻው የሚያሳምር ከሆነ መጨረሻው ደስ የሚል ከሆነ like enjoy the process ነው። ግን ፕሮሰሱን ካልወደድ ነው እየሄድንበት ያለ ነው። በቃ ኑሮ እንደ ፈጣሪ እንትን በቃ አንድ ቀን ምንም አንድ ቀን የለም። ዛሬም አንድ ቀን ነው፣ ነገም አንድ ቀን ነው። በቃ ሌላ የተለየ ቀን የሚመጣ የለም። የተለየ ነገር ግን በቀናት ውስጥ ማድረግ እንችላለን። እሱ ግን ፕሮሰሱን በመቀየር ነው። ኢማጂን አንድ ሰው ቡና ሊያፈላ ከፈለገ ቡና ያስፈልገዋል፣ ውሃ ያስፈልገዋል፣ እሳት እና ጀበና፣ እኚህ ፕሮሰሶቹ ያስፈልጉታል። እና ዱቄት ቢጨመርበት እዚህ ቢሆን ምንድነው የሚሆነው? ያ ነገር ነው ይበላሽ። ፕሮሰሱ መጨረሻውን አበላሽው ነው ከጀማሪው። ያለንበት ጆርኒ እየሄድን ያለንበት መንገድ መጨረሻውን የት ነው የሚያስኬደው? እየተመረቁ ያሉ ስራ ነው እየሰራን ያለ ነው። እየተመረቁ ያሉ እየሄዱ ያሉትን ነው ሙያዎች እየተማርን ያለ ነው። ያ ከሆነ ቀጣይ መዳረሻችን ላይክ ለወርስት ነው የሚሆነው። ለዛ ነው ጆርኒው ኢንጆይ ያላረግ ነው። ጆርኒውን እየኖርን ያለንበትን አሁን በደስታ እየኖርን በደስታ እየሰራን ማንሄድ ከሆነ መዳረሻው ልክ አይደለም ነው። ስለዚህ ከአሁኑ ነው ቦታውን መቀየር እንጂ እዛ ደረስን በኋላ እንዲያስብ ነበር እንዲንትን ብዬ ነበር የዛሬ አመት የዛሬ 2 አመት ይባላል አይደል? የዛሬ ከቃሉ ዛሬን ኢንክሉድ ያደርጋል ማለት ዛሬ 2 አመት የምደርስበት ቦታ ዛሬ ማረጋት ነገር አለች። ዛሬ ማረገው እዛ ወደዛ የሚያደርሰኝ ከሆነ I have to enjoy the process። ካልሆነ ግን ጆርኒያችሁን ነው መቀየር ያለባችሁ፣ መዳረሻችሁን ነው መቀየር ያለባችሁ። መንገዱን ስታችኋል፣ ቁጭ ብላችሁ ማፕ አይታችሁ ጎግል ማፑን ከፍታችሁ ኦኬ ይሄን ስቻለውና በቀኝ ነበረ ወደ ግራ ነው ቦታ፣ ግራ ነበረ ወደፊት ወደ ኋላ ዴስቲኔሽን ነው ማስተካከል ያለበት። ያኔ ደግሞ the success is journey ይሆናል ነው ዴስቲኒ ምን ደርስበት ማለት ነው። በቃ ወደፊት የምትሄዱ ከሆነ እዛ ፊት ለፊት የሆነ ቦታ ይታያችኋል፣ እዛ መድረሳችሁ ማይቀር ነው። በዳዴ ሚዱ በተራምዶም በመኪና ሚዱ ማለት ነው።